ላለፉት 150 ዓመታት በእንግሊዝ የወንዶች የእግር ኳስ ሊግ ሥርዓት ውስጥ በአራቱ ከፍተኛ ደረጃዎች ውስጥ 92 ፕሮፌሽናል የእግር ኳስ ክለቦች አሉ። በተጨማሪም ከዚህ በታች ባለው ክፍል ውስጥ በርካታ ሴሚ ፕሮፌሽናል ክለቦች ይወዳደራሉ። ይህም በእንግሊዝ ውስጥ ዕውቅና ያላቸውን ፕሮፌሽናል ክለቦች ጠቅላላ ቁጥር ከ100 በላይ ያደርገዋል። 92 ፕሮፌሽናል የእግር ኳስ ክለቦች በሚከተሉት መዋቅር ይከፈላሉ። ፕሪሚየር ሊግ 20 ክለቦች። የእንግሊዝ እግር ኳስ ሊግ 72 ክለቦች በ3 ክፍሎች በኩል ተከፍለዋል። ሻምፒዮንሺፕ 24 ክለቦች። ሊግ 1 24 ክለቦች። ሊግ 2 24 ክለቦች። ከእነዚህ አራት ዲቪዥኖች በታች የብሔራዊ ሊግ ሥርዓት ይገኛል። ይህ ሥርዓት በአብዛኛው ከፊል ፕሮፌሽናል ቢሆንም ወደ ከፍተኛ ደረጃ ብሔራዊ ሊግ የውድድር እርከን ክለቦቹ ሲያድጉ ወይም ወደ ታች በሚወርዱበት ጊዜ ላይ ባሉበት የውድድር ደረጃ በመመስረት ከከፊል ፕሮፌሽናል ወደ ፕሮፌሽናል ሊለዋወጥ ይችላል። በፕሪሚየር ሊግ ብቻ 20 ክለቦች በሳምንት 10 ፍልሚያዎች ለተከታታይ 38 ሳምንታት አድርገው በ380 ጨዋታዎች በፈሰሱ ብዙ ላብና የደም ዋጋ ብዙ ነጥብ ሰብስቦ ያሸነፈው ቡድን ካፒቴን በሺዎች ስታዲየም በታደሙ ደጋፊዎችና ከዓለም ዳር እስከ ዳር በ212 ግዛቶች ውስጥ እስከ 4.7 ቢሊዮን በሚደርሱ የቀጥታ ቴሌቪዥን ስርጭት ታዳሚዎች ፊት በደስታ ሳቅና እንባ እንዲሁም በኩራት ከፍ የሚያደርጋት 30,000 የአሜሪካን ዶላር ወይም ወደ 5 ሚሊዮን የኢትዮጵያ ብር የሚገመት ዋጋ ያላት ዋና አካሏ ከንጹህ ብር የተሠራ ሆኖ በ24 ካራት ወርቅ የተሠራ ዘውድ ያላት የብዙ ተጫዋቾች ሕልም፣ የብዙ ደጋፊዎች የደስታ ምንጭ የፕሪሚየር ሊግ ዋንጫ። የእንግሊዝ ፕሪሚየር ሊግ ዋንጫ የተሠራበት መንገድ የያዛቸው ቁሶች እና ዲዛይኑ ከፍተኛ ጥንቃቄና ጥበብ የተሞላበት ነው። ላለፉት 200 ዓመታት በዕንቁና ውድ ጌጣጌጦች አምራችነት አቻ ያልተገኘለት የእንግሊዝ ንግሥት ኤልሳቤጥ የአልማዝ ዘውድን ጭምር በሚያመርተው በለንደኑ ታዋቂ የጌጣጌጥ ማምረቻ አስፕሬይ ለንደን አማካኝነት ዋንጫው የተሠራ ሲሆን በስፖርቱ ዓለም ካሉና እጅግ ከባድ ከሆኑት የዋንጫ አይነቶች አንዱ ነው። አጠቃላይ ክብደቱ 25.4 ኪሎግራም ሲሆን 9.5 ኪሎግራም የሚመዝነው የዋንጫው ዋናው አካል ሙሉ በሙሉ ከፍተኛ ጥራት ካለው ስተርሊንግ ሲልቨር የተሠራ ነው። በዋንጫው አናት ላይ የሚገኘው ዘውድ ወይም ክራውኑ ከ24 ካራት ወርቅ የተለበጠ ነው። ዋንጫው የሚቀመጥበት የታችኛው ክፍል ወይም መንበሩ ከባድ ሲሆን ብቻውን 15.9 ኪሎግራም ይመዝናል። ይህ ክፍል ከአፍሪካ በሚገኝ ማላካይት ከተባለ አረንጓዴ ውድ የከበረ ድንጋይ የተሠራ ሲሆን አረንጓዴ ቀለሙ የእግር ኳስ መጫወቻ ሜዳን፣ ሳርን ይወክላል። የዲዛይኑ ምስከር እና ተምሳሌት ሲምቦሊዝም። የዋንጫው ዲዛይን የተመሠረተው የእንግሊዝ እግር ኳስ ሦስቱ አንበሶች ዘ ስሪ ላየንስ በሚለው ታሪካዊ መሪ ሐሳብ ላይ ነው። ሦስቱ አንበሶች ከእንግሊዝ ሀገር ንጉሣዊ ታሪክ ጋር ዝምድና አላቸው። በአንድ ወቅት በ12ኛው መቶ ክፍለ ዘመን በጦር ሜዳ ላይ የእንግሊዝ ንጉሶች በቀይ መደብ ላይ 3 የወርቅ አንበሶችን ባንዲራ ይዘው ወታደሮችን ለጦርነት ያነሳሱ ነበር። ንጉሥ ሪቻርድ በመጨረሻ ሦስቱን አንበሶች እንደ ኦፊሻል የንጉሣዊ ምልክት በማጣመር ዛሬ የምናየው የእንግሊዝ አርማ መሠረት ሆኗል። ይህም የአሸናፊነትና የጀግንነት ተምሳሌት ተደርጎ ይወሰዳል። ሁለቱ አንበሶች በዋንጫው በግራና በቀኝ ትከሻዎች ላይ ተቀርጸው ይገኛሉ። የባለሻምፒዮኑ ክለብ ካፒቴን ዋንጫውን በደስታ ወደ ላይ ከፍ አድርጎ በራሱ ላይ ሲያነሳው እሱ ራሱ ሦስተኛው አንበሳ ሆኖ ዲዛይኑን ያሟላዋል ተብሎ ይታመናል። የስም አቀራረጽ እና የሪበን አጠቃቀም። በየዓመቱ አሸናፊ የሚሆነው ክለብ ስም በባለሙያዎች አማካኝነት በዋንጫው መቀመጫ መንበር ዙሪያ ላይ በእጅ በጥንቃቄ ይቀረጻል። የሪበን ቀለማት። በዋንጫው እጀታዎች ላይ የሚታሰሩት ሪበኖች በወቅቱ ዋንጫውን ያሸነፈው ክለብ መለያ ቀለማት ይደረጋሉ። የእንግሊዝ ፕሪሚየር ሊግ ማኅበር 2 ተመሳሳይ ኦሪጂናል ዋንጫዎች ያሉት ሲሆን አንደኛው በወቅቱ አሸናፊ በሆነው ክለብ እጅ ሲቀመጥ፣ ሁለተኛው ደግሞ ለማስተዋወቅና ለተለያዩ የሚዲያ ሥራዎች በሊጉ ዋና መሥሪያ ቤት ይቀመጣል። ይህም በሊጉ የመጨረሻ ቀን አሸናፊው ካልተለየና 2 ክለቦች ለዋንጫ የሚፎካከሩ ከሆነ በሁለቱም ስታዲየሞች ላይ ዋንጫው ዝግጁ ሆኖ እንዲገኝ ይረዳል። ዋንጫው አገልግሎት ላይ የዋለው የእንግሊዝ ፕሪሚየር ሊግ በ1992-93 እንደ አዲስ ከተዋቀረ በኋላ ሲሆን ላለፉት 33 ዓመታት ማንቸስተር ዩናይትድ 13 ጊዜ፣ ማንቸስተር ሲቲ 8 ጊዜ፣ ቼልሲ 5 ጊዜ፣ አርሰናል 3 ጊዜ፣ ሊቨርፑል 2 ጊዜ፣ ሌስተር ሲቲ 1 ጊዜ፣ ብላክበርን ሮቨርስ 1 ጊዜ የዋንጫው ባለቤት መሆን ችለዋል። በ2017-18 ማንቸስተር ሲቲ 100 ነጥቦችን አግኝቶ በማሸነፉ በውድድሩ ታሪክ በአንድ የውድድር ዘመን ብዙ ነጥብ በማሰባሰብ ሪከርድ ይዟል።
በ2003-4 አርሰናል ዘ ኢንቪንሲብልስ ወይም የማይበገሩት በመባል የሚታወቀው ቡድን በ38 ጨዋታዎች 26 አሸንፎ 12 አቻ ተለይቶ ሙሉ በሙሉ ያልተሸነፈ የውድድር ዘመን ያጠናቀቀ ብቸኛው ክለብ ነው። እንግሊዝ ፕሪሚየር ሊግ በ1992-93 እንደ አዲስ ከመዋቀሩ በፊት የነበረው ከፍተኛው ሊግ ወይም ፈረስት ዲቪዥን በመባል ይታወቅ የነበረ ሲሆን ለሻምፒዮኑ የሚሰጠው ዋንጫ ደግሞ በቅጽል ስሙ ዘ ሌዲ ይባል ነበር። ይህ ስም የተሰጠው በዋንጫው ክዳን አናት ላይ በቁመት የተሰራች ሴት ምስል ስላለባት ነው። የድሮውን የመጀመሪያ ዲቪዚዮን ዘመን ከዘመናዊው የፕሪሚየር ሊግ ዘመን ጋር ከዋሉ ማንቸስተር ዩናይትድ እና ሊቨርፑል በእንግሊዝ እግር ኳስ ታሪክ ውስጥ እጅግ ከፍተኛውን የእንግሊዝ ሊግ ዋንጫዎችን በማሸነፍ በእኩልነት ይይዛሉ። እያንዳንዳቸው 20 ዋንጫዎችን አግኝተዋል። ስላዳመጣችሁን እያመሰገንን ይህ ቪዲዮ ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጆቻችሁ ያጋሩ።